የማያልቅ የማይደርቅ ምንጩም የማይደርቅ ለጻድቃን መልካም ለሰሩ ሰዎች ተዘጋጅቶ የሚጠብቃቸው ነው። ሰማይ ማይበር ጻድቃኖች የሚጠጡት ይህ ነው። በመልካም ቦታቸው የሚጠጡት ይህ ነው። ወይን ነው ጠጅ ነው የሚባል ይህን አየሽ ሁሉ ሰንበትን የሻረ ይህን ሁሉ ያገኙ። ሰንበትን የሚሽሩ ይህን ሁሉ ታምራት አያውትም። አይናቸውም ወደዚህ አይመጣም፣ ህሊናቸውም ወደዚህ አይመጣም። በዚያው ነው የሚቀሩ አለ። ግን ንገሪያቸው፣ ማክበር የሚያከብራት የለም። ግን ንገሪያቸው ካንቺ እንዳይቀር አለ። ከዛ በኋላም ደግሞ የምግብ ቤት ቀረን። እንግዲህ ደህና ሆነን ወደ ከተማው ገባን። የምግብ ቤት ቀረን እንግዲህ አለ። ልንለያይ ነው። አራተኛ ታምር ማለት ነው። ከዛ ወደ ከተማው ደግሞ ደህና ሆነን ስንገባ አሻግረን ስናየው አግድመን ስናየው ፎቁ የተለያየ የፎቁ ጌጥ በዚህ ዓለም እንኳን በዚህ ዓለም ቀርቶ ከዚያም ላቅ ያለ ነው። ከሁሉም የሚታየው ሁሉ ላቅ ያለ ነው። ታቹም አዳራሽ ሆኖ ነው የሚታየው። ከዚያ እጂ የምግቡ የቤት ያለ ከዚያ ነው። የጻድቃን ምግብ ያለ ከዚያ ነው። እጂ እንኳን እሱ ከግዱ ቁሞ ተነስቼ ከዚያ ስዕድ ማዛውና ሽታው ምን አይነት እንደሚሸተኝ አላውቅም። ሆድ የሚያሞላ የሚያረካ ነገር ነው የሚሸተኝ። ሂጄ ከአዳራሹ ጠጋ ብዬ የፎቁም ጌጥ የተለያየ ነው አለው። ሁሉም ጌጡ በጣም የዚያ የበረታ ነው። ሂጄ በአዳራሹ ገባ ብዬ ያየሁት እንደሆነ የመጀመሪያው አባታችን ወድቀዋል ብያቸዋለሁ። ሁለተኛ የያዝናቸው አባት ስነ ስርዓት ያስተማሩን የእግዚአብሔርን ምንነቱን ያሳወቁን እሳቸው ነበሩ። ሀሁል እድሜያቸው ላይ ያረፉ። እሳቸው በጣም ብቁነት ነበራቸው። አባትነታቸው በጣም ለነፍስ ልጆቻቸው ትግል ነበራቸው። አድርጎታቸውም ለእግዚአብሔር የሚመች ስራ ነበር ሲሰሩ የሚኖሩ። እግዚአብሔር አምላክ መርቋቸው ያንን አፎቅ የዘላለም ቤት ይሄ ነው ብሎ ሰጥቷቸዋል። እንደገና የምግብ ተቆጣጣሪ ሆነው ሁሉም በእሳቸው ቁጥጥር ነው ያለ። እጄ ደጃፉ ላይ ቁሜ ደጃፉ እንዲህ ብዬ አዳራሹን ውስጡን ያየሁት እንደሆነ በዳሬው ጌጥ እየቀናው ሂጄ ከደሞ ውስጡን ያየሁት እንደሆነ የነፍስ አባቴ ቁጭ ብለው ወርቅ ለብሰው በወርቅ ወንበር ተቀምጠው አገኘኋቸው። የዛ እነዚህ ተሳሳምነ መጣሽ ወይ አንቺ ደኛ ነሽ ትንገላቻለሽ ምን ሆነሽ መጣሽ አሉኝ። እኔማ መጣሁኝ በትእዛዝ መጣሁኝ አልኳቸው። ተሳስመን ቁጭ በይ እስቲ ብለው አስቀመጡኝ ከፊታቸው። ቁጭ ብዬ አዳራሽ ስመለከተው ሰውም የለበትም፣ ብርሃኑም የተጠለቀለቀ ነው። ምግቡም የጻድቃን ምግብ ነው የተባለው። ማን እንዳበሰለው አይታወቅም፣ ማን እንዳዘጋጀው ማንም በልቶ የማይጨርሰው ተዘጋጅቶ ዙሪያውን አዳራሽ በሙሉ ምግብ ብቻ ነው። ወደ ላይ ሲያዩት እንዲህ በሱቅ ገብተን እንደምንገዛው ጓዝ አይናችን ስክር እንደሚለው እንደዚያ ያሰክራል የምግቡ አይነቱ። ወደ ታችም ሲያዩት ወልወሉ ወርቅ ሞሰብ ተሸልሞ ወርቅ ሞሰብ ሞልቶ ነው ያለው። ከዛ የምትበላው ስጧት ብለው አንድ ቃል ተናገሩ። ከአንዱ ክፍል ውስጥ አንዲት ሴት ወጣች። ሲዋትም የምታስፈራራ ናት፣ በብርሃን የታጠረች ናት። ሞልቼም አላየኋት። አንዱን ሞሰብ አንጥታ ከፊታችን ጎልተው ሄደች። ከዚያ ሞሰቡን ሲከፍቱት ሞሰቡም ትልቅ ነው፣ ወርቅ ለብሷል። እነ ወርቁ አነሱት፣ ሽቅብ ፊያውን ከፈቱት። የአንድ ሰው ምሳ ነው የሚያህለው። ምን አይነት እንደሆነ አይታወቅም። የአንድ ሰው ምሳ ነው የሚያህለው። እስቲ ቅመሹ ብለው 3 ጊዜ ስቀምሰው ምንነቱን አልተረዳሁትም። ወይ እንጀራ ነው አልለው ጠርዝ የለው አይን የለው፣ ወይንም ዳቦ ነው አልለው ምኑ አይታወቅም። ግሩም የሆነ ማዛው ያማረ ነው፣ በሽታ የሚያጠግብ ነው። 3 ጊዜ ትንሽ በ3 ጣቶች ቀምሼዋለሁ። ሆዴ ሞላ ጠግሁ አልኳቸው። ከዛ በኋላ ስመለከተው እያደገ ከፍ እያለ አንድ ሰው ምሳ የሚያህለው ከፍ እያለ ይሄዳል። ሀፉ ደረሰ፣ ሞሰቡ ሞላ አስታፉ። ማን እያረገበት ነውስ ማን ሊበላው ነውስ ብዬ ጠየቅኳቸው። በመንፈስ ቅዱስ ነው የሚቀርብ እንጂ በሰው እኮ እጅ አይቀርብም። በዚህ ያለው በሰው እጅም ያልሰራው ነው፣ በሰው እጅም ያልተሰራ ነው። በመንፈስ ቅዱስ ነው የሚቀርበው። ይህን እኮ እንድትበይ አይደለም የቀረበልሽ፣ ይህን አይተሽ ሄደሽ እንድትነግሪ ነው። እንዲህ ያለ ኑሮ አለን፣ እንዲህ ያለ አገር አለን፣ እንዲህ ያለ ጥቅም አለን እያልሽ ንገሪ። ሰው ከሞተ ምን ቀን ይወጣለታል? ሰው ከሞተ ምን አፈር ድንጋይ ለበሰ አፈር ከተንተራሰ ምን ቀን ይወጣለታል የሚሉ አሉ። እነሱ ሁሉ እንዲያምኑ በረቂቅ መተን በዚህ ዓለም አጊጠን አብበን እንደምንኖር እኛስ እግዚአብሔር አምላክ በስራችን ተመርቀን ይሄ ፎቅ የኔ ነው የተሰጠሁት አሉኝ።
ነፍስ አባቴ እናቴ ምነው ታደላችሁ በምድርም ላይ ሳሉ በጠጋ የተመሉ ነበሩ ሀብታቸው መጠን በላይ ነበር ስላወቁበት ለድሃ ስለራሩ ስላወቁበት ሁሉንም እግዚአብሔርን ስራ ስለተመለከቱ ከዚያም ተበለጠው ዓለም ሄደው ገብተዋል በዓለምም ሳሉ እሳቸው ኑሮም ያገኙ የለም ነበር ግን ከዚያም ደግሞ የበለጠውን ሰጥቷቸዋል እግዚአብሔር በስራችን መርቆን ይህንን ምን በለው ማር ነው ምን ጠጣው ማር ነው ምንም ችግር የለ ሰንበትን አክብሩ ባያቸው ለህዝቦች የሚድኑም ይድናሉ እና ጠንክሪ ብለው ምክር ሰጡኝ ከዛ በኋላ ያሞሰብ እንደሞላ ልቤ ከዚያው ተመስጦ እሳቸውም በይደናውኝ ብለው ወጥተው ከፎቃቸው ገቡ እኔ ከዛው እንደተቀመጥኩኝ ልቤ ሰክሯል ምንነቴንም አላውቀው ቁልቁልም ሰወርድ አላውቀውም አለውበት ሞሰቡ ጋር እንዳለውበት እንደ እንቅልፍ ባታታ ብትትብል ልቅሶ በዳሬ እየተለቀሰ አባቶች መጣፍ ዘው ዙሪያውን እያነበቡ ብትትስል እንደዚህ አሁን ያገኙ ከቀኑ 5 ሰዓት ነው እሱ ከቀኒቱ ይቅርታ ከቀኒቱ ከምሽቷ 11 ሰዓት ነው በዛ ጊዜ በሁለተኛው ሞት ነፍስ የተለየችው ከዛም በኋላ በስንት ሰዓት እንደፈጀም አልተወሰነልኝም አላስኩትም አብረውኝ ያደሩ አሉ ከነቀው በኋላ በቤታቸው ምደው ያደሩ አሉ ከዛ በኋላ ለቅሶውን አስቆሙ እቺ ሰው ደዋ ማለቂያ የለውም ደግሞ ዛሬም እኮ ታምራይታ መጣች አሉ በዛን ጊዜ ዙሪያውን መጣፍ የነበሩት ሁሉ መጣፋቸውን አነሱ ከዛ በኋላ ያው እግዚአብሔር የተመሰገነ ነው ነጋ ሰንበት ነው ከዚያች ቀን አንስቼ ተሳምንቷ እሑድ ቅዳሜ ነፍሴ ባለ እስታለፈች ስጣት ሰዓት ድረስ ሰው መሆኔን አላውቅም ቀበል እንደተደፋብኝ በመስቀል እንደተባረኩኝ ምን እንደተባልኩኝ ወይ ሞት አይሉት ወይ ምንድን አይሉት አይምሮ ከዚያ ስለቀረ በቃ እስከ ሳምንቱ ድረስ ሰው መሆኔን ሳላውቅ ሰንቼ ልክ በሳምንቱ ነፍሴ ባሄደችባት መጀመሪያ ባህር ሰዓት ነፍሴ በሄደችባት ሰዓት ከዚያ የቀረችው ህሊናዬ ተመልሳ መታሃል ጎኔ ስትገባልኝ ሰው መሆኔን አወቅሁ ከዚያም ወዲያ በነገው ያው መድረክ ላይ ቆሜ ለህዝቡ ስነግር ቄስ ዓለም ነውን አገኘኋቸው በብርሃን ቤት በምግብ ቤት አገኘኋቸው ባልኩ ጊዜ ህዝቡም ልቅሶ በልቅሶ ሆነ ከዚያች ቀን አንስቶ ይችን ሳምንቷን ወይ ሞት አይሉት ወይ ድነት አይሉት ሲሆነ ሰነበትኩት ልቤ ተከፍሎ ከዚያ ቀርቶብኝ ነው ከብርሃኑ ብዛት ከቤታቸው ከሰውየው ጥዳት ከብርሃናቸው ብዛት ተስጦታቸው ሁለመናው ከምግቡ ከሁሉ ልቤ ከዚያው ተማርኮ ቀርቶ ነው በስሞን እንደዚህ ሲሆነ ሰነበትኩት ብዬ እናስረድቼ ተናገርኩ ከዛም በኋላ ልቅሶ በልቅሶ ሆነ ሰው እንስማበት ይህን ነገር መልካም ሰርተን እንድንሄድ እንስማበት ተባለ ልቅሶውን አስቆሙ ሁሉም አለቀሰ ደግ ነበሩና ሰውየው በጋድም በምድርም የመጡ መሰላቸው በጣም ተጨናነቁ ህዝቦች ከዛ በኋላ ያው በዚህ መልኩ እንደዚህ ብዬ ከዚያም ወዲያ በነጋውም በሳልስቱም በማግስቱም በቃ እየወሰደ ያሳየኛል በቃ 13 ጊዜ ተመላለስኩኝ 2 ቀኖች የሞትኩባቸው ናቸው 11 ቀኖች ታምር ያየሁባቸው ናቸው ከሰማይ ከምድር 13 ጊዜ ተመላልሼ አይቻታለሁ የገነትን ቦታ የመጀመሪያው መከራ ያለ ሰዓት በቀርና ያለ መከራ ያሉ ህዝቦችን ነው በልቅሶ ነው ያየው በአሁነኛው ሞት ግን እንደደነገጥኩ እንዳልቀር ለህዝቡም ተስፋ እንዲሆነው ክፉን ብነግረው መልካሙን ታውቆት በጎ ለመስራት ያስባል ሲል እግዚአብሔር አምላክ ሁለተዚያም ሙሉ የመጀመሪያውን በመከራ የድግኛውን በደስታ አድርጎ አሳይቶኛል አንድ ነገር ኢየሱስ ክርስቶስ ካየሁት ሁሉ ታሪክ መንግስተ ሰማያት ከየትኛው ክፍል እንደሆነች አላየኋትም አቅጣጫዋንም አላሳየኝም ገነትን ግን ውስጥና ዳሪዋን አይቻታለሁ ወተት የሚፈልቅበትንም አይቻለሁ ማር የሚፈስበትንም አይቻለሁ ልብሳችን ያለበትንም አይቻለሁ ምግባችን ያለንበትንም አይቻለሁ ብዙ የተጎዱትንም መጠን የሌላቸው ሰዎች በዚያው በአካባቢው በተለይ ካህናቶች የሚገረፉ በይልቅ ሲሉት በስጋዊ ነገር እንጂ እነሱ በቅጣታቸው በቤተክርስቲያን ነው የሚቀጡትና እነሱንም ያየውን ያው በመከራም ያሉት ከ14 ሰዎች 4 ድነዋል 10ዎቹ ወደ መከራው አልቀዋል ማውቃቸው ሰዎች ሁሉ እኔ ናቸው 14 ሰዎች አውቃለሁ ከነሱ ካህናት 2 ከጨዋ ልጆቹ 2 4 ወደ ገነት ገብተዋል የቀሩት በመከራው አልቀዋል
ይህን በመናገርና ይህን በማየት ብዙ ተመላለስኩ። 13 ቀኖች ከሰማይ ከምድር ብዬ ወጥቼ ወርጄ አይታወቃችሁ። ይህን ያመናችሁ ትድናላችሁ። ይህን አምናችሁ ለመዳን ያውቃችሁ። እግዚአብሔር እንኳን የእግዚአብሔር ምስጢር የጓደኛ ምስጢር ሊያወጉት ያስቸግራል። እና እኔ በዚህ መልኩ እንደምታወኝ እንደ አሞራ ጠቁሬ እንደ እንጨት ደርቄ የምታወኝ ሁሉ በሰው ነፍሳት ዘወትርና ኃይኔ የለኝ። ሁልጊዜ ሳስብ፣ ሁልጊዜ ሳለቅስ፣ ሁልጊዜ ከዚያ ቀን አንስቶ እስካሁን ድረስ አንድ ቀንም ባላደረች ነበር ይቻላል። በእውነቱ ከሆነ እንደኔ ቢሆን ከዚያች ቀን አንስቶ እስካሁን ድረስ ይቻላል አንድ ቀንም ባላደረች ነበር። አንድ ቀንም ብትጠፋ ድንቅ ነበር። በእውነቱ ከሆነ የሚያስቀናና የሚያስገርም ቦታችን እንደዚህ ያለ መልኩ ተዘጋጅቶ ይጠብቀናል። ይህን እየሰምተን ከዚህ የተረፈ መልእክት ሊደርሳችሁ አይችልም። ይህ የደረሳችሁ ሰዎች በጥንቁቅና ሆናችሁ በንጽህና ሆናችሁ አስባችሁ፣ እውነቴን ነው ክፉ መስራት ነው የሚከብድ እንጂ በጎ መስራት አይከብድም። ይህን የሰማችሁ ሰዎች፣ እድል የሰጣችሁ ሰዎች ይህንን ወደፊትም የሌለ ነው የዚህ መልእክት እስካሁንም አባቶቻችን አንስቶ እስካሁን ድረስ ያልሰማነው ያላየነው ነው። አሁን እግዚአብሔር ግን ያን ሁሉ ዓለም ሰርቶ ያን ሁሉ ከተማ አዘጋጅቶ ያኖረ ዓለም ሳይፈጠር ዘመን ሳይቆጠር ያዘጋጁላችሁ መንግስተ ሰማያት ገነት ግቡ እያለ እየነገረን ነው። ግን ባለማመናችን ያን ሁሉ ሰርቶ ለማን ይግባ? እንስሳት አይገቡበት፣ አይዋፍ አይገቡበት፣ ለኛ ብሎ አዘጋጅቶ ነው። ስለዚህ እንዲድኑ ብሎ ከፊቱ አድርሶ ያን ሁሉ መከራ አሳይቶ የላከኝ እኔን ነው። በዚህ በጎንደር ክፍለ ሀገር ውስጥ እኔ ያልተዛወርኩበት ቦታ የለም። እኩሉም ጤንጤ ይለኛል፣ እኩሉም እንድን ይለኛል። ያመኑም ተጠቅመዋል። በዚያ ሞልተው አይቻቸዋል የዳኑት። ይህንን አስባችሁ እንድትድኑ እግዚአብሔር ለእናንተ ሲፈቅድ መልእክት በመልእክት እያመጣ እንደዚህ እያደረገ ያስተምራችኋል። እና ስለዚህ እግዚአብሔር የተመሰገነ አምላክ ነው። ከመላእክትም ሁሉም ያማልዳሉ። ግን ሰንበትን የሻረ ሰው ምንም ድነት የለም።